ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እኔ እስካሁን ባለውበት ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ ፈጣሪ እንደዚህ አድርጎ ስለፈጠረኝ፣ በአምሳሉ ስለፈጠረኝ ማለት ነው። ይሄን ብልጽግና ምናምን ሆዳም አማራ ምናምን እንደዚህ ጥቁር እንትን ነጭ ጣሊያኖችን አልወዳቸውም። ድፍት ያርጋቸው መድኃኒዓለም። ለነገሩ ፋኖ ተነስቷል፣ ይደፋቸዋል። በዛሬው ዕለት አንድ ብልጽግና የሚያውደፈድፈው አንድ ወንጀል አለ። ለዛውም ቤት አማራ ላይ ማለት ነው። ቤት አማራ እነ አርበኛ መሬ ወዳጄ እነ አርበኛ አበበ ፈንታው በሚመሩት ምን አለ እንደው የሚደረግ ነገር እንኳን ቢያደርጉ አንድ እጅ ቆርጠው ፋኖ ነው የቆረጠው አሉ። አርበኛ አበበ ፈንታው እኮ አባቱ ቤተክርስቲያን እንደ ቆሙ አባቱን ያስገደለው እኮ ብልጽግና የአካባቢ የብልጽግና ደጋፊዎች እኮ ታጣቂዎች መጣው ነው ቤተክርስቲያን ላይ እንደቆሙ ያበበ ፈንታውን አቶ ፈንታውን እኮ ረሽኗቸው ሄዱ እኮ ቤተክርስቲያን ላይ እና አበበ ፈንታው ትግሬ ይበልጥብኛል ብሎ ይቀር ምንም ሳይል እኮ ዝም ብሎ ትግሉን የሚታገል ጀግና እኮ ነው። እንዴት ነው አበበ ፈንታው የሚመራው ፋኖ በጅል ነገር እንደዚህ የሚደረገው? ከአባቱ ይበልጣል እንዴ? እጅ መቁረጥ ከፈለገ ወንጀል መፈጸም ከፈለገ አባቱ ሲሞት ዝም ብሎ ትግሉን ይታገል ነበር እንዴ? እንዴት አይነት አስተሳሰብ ነው የምታስበው? ደረቅ መሃይም ሐሳቡ የነጠፈበት ብልጽግና የሚባል እከክ በአገር ላይ ተጭኖ ዋርካው መሬ ወዳጄ እኮ ለቁጥር የሚያታክት የወያኔ የብልጽግና ወታደር እኮ ለቀይ መስቀል እኮ አስረክቧል እኮ። የምታደርጉት ቅጡ ሲጠፋችሁ አሁን በሰው ላይ ሰው ገላችሁ ሰው የሰው አካል አጉላችሁ ፋኖን ስም ለማጠርሸት ይሄን ያህል መከራ እዚህ ድረስ ትሄዳላችሁ። አቤት ድርቅና! እኔ ጭከና አልለውም፣ መጨከን አልለውም። ይሄን መጨከን አልለውም። የደረቀ አእምሮ የተጎዳ ሕክምና የሚያስፈልገው ማለት ነው። ሕክምና የሚያስፈልገው አንድ ክፍለ ጦር ላይ እኮ ወሎ የማን ክፍለ ጦር እንደሆነች እንጃ እኮ ሰው ሰብስባችሁ እኮ ፈሪ ወታደሮቻችሁንና ህፃናትን ሴቶችን ሰብስባችሁ እኮ የአማራን ወጣት እኮ ንግደሉ ተለማመዱባቸው ነገ ሰው መግደል እንድትጀምሩ ብላችሁ እንድታውቁ ብላችሁ እኮ ያስገደላችሁ እኮ ብልጽግና እኮ ናችሁ። ትናንትና ደግሞ የምታደርጉት ሲጠፋ የሰው እጅ ቆርጣችሁ እነ መሬ ወዳጄን ስም ለማክፋት እንዴ! የአርበኛ አበበ ፈንታው አባት እኮ አቶ ፈንታው ሲሞቱ እኮ የገደለው ሰው እኮ ይታወቃል እኮ ያስገደለው ሰው እኮ ይታወቃል። የነዛ ወገን እኮ አለ። ምን አለ አበበ ፈንታው? ለትግል ለዚህ ያልሆነ ለማንም አይሆንም። አባቴን እንደዚህ ያደረጉት እኔን ሌላ ህዝብ ላይ ለማስጠላት ነው። እኔ ግን አባቴን ገደሉ ብዬ ምንም አላረግም። የቆምኩበት ዓላማ አለኝ፣ በትግሌ ነው የምታገል ብሎ በዓላማው የጸና ጀግና ነው እኮ አበበ ፈንታው። የረከሰ መሰለ እንዴ እንዳብይ? የረከሰ መሰለ ወይ እንደ ብልጽግና ጀነራሎች እንደነ ብርሃኑ ጁላኒ ኮፈላም አጥቦ ቅርጭጭታም እንደሱ መሰለ አበበ ፈንታው? እንደሱ መሰለ ሆይ? ሌላ ፖለቲካ ብትሰሩ ምን አለ? በእናንተ ቤት ህዝብ አያውቅም። በቃ እናንተ የምትሰሩት ታምር ምንም አይታወቅም። በቃ ህዝቡ አያውቅም። ዶማ ነው ህዝቡ። ዶማ ናችሁ እናንተ ራሳችሁ ዶማ፣ መቆፈር የማይችል ዶማ፣ ለዛውም ማለት ነው የተሰባበረ ዶማ ናችሁ። የተሰባበረ ዶማ። እንዴት አይነት ሐሳብ ነው የምታስቡ? አባቴን ከገደሉት ይግደሉት፣ የኔ አባት ከትግሌ ከአማራ ህዝብ አይበልጥብኝም ብሎ እኮ እንባውን ውጦ የቀረ ጀግና ነው አበበ ፈንታው። እንዴት ነው ልክስክስ ነገር የሚያደርግ? እዚህ የሚመስል ነገር ብታደርጉ ምን አለ? እናንተን በቃ ህዝብ ጠልቷችኋል። የፈለገው ታምር ብትሰሩ ህዝብ ጠልቷችኋል እናንተ በሚዲያው የእናንተ ስለሆኑ ጋዜጠኞች ሆዳም ጋዜጠኞች ስላሉ ይቀበሉችና ያወሩላችኋል። የሚከፈሉ ቲክታከሮች ሞልተዋል። ሌላም በቃ የሚከፈሉ ሆዳሞች ሞልተዋል። እነዛ ይዘግቡታል። ብራቸው ነው። እነሱ ምን ችግር አለው? ይታዘባቸዋል እኮ እነሱ ዞር ብለው እኮ ማን እንደፈጸመው እኮ ያውቃሉ እኮ። አሁን ፋኖ በዚህ እንደዚህ ያደርጋል ብትል ማን አባት ክሊያምልን ነው እንደዚህ መከራን የምታይ? ማን አባት ክሊያምልልህ ነው? ፋኖ ምን እንደሚሰራ እኮ ህዝብ እኮ አውቆታል እኮ ህዝብ እኮ አውቆታል። ህዝብ ቢጠላው እስካሁን ፋኖ ይቆይ ነበር እንዴ? ስለገደፈው እኮ ነው። ከዳር እስከ ዳር የዓለም ህዝብ
የዓለም ሕዝብ አሜን ብሎ የተቀበለው ፋኖንና የፋኖን ትግል ነው። የፋኖን ትግል ነው። ስለዚህ አርበኛ አበበ ፈንታው አቶ ፈንታው ቤተክርስቲያን እንዲሄዱ ያስገደላችኋቸው አበበ ፈንታውን ዓላማውን ለማዛባት ነው። አበበ ፈንታው ግን ከሞቱ ጓደኞቼ የኔ አይበልጥም ቢገሉትም ያለ ነው ለአማራ የተከፈለ ደም ህይወት ነው ብሎ ነው ትግሉን የቀጠለ። ስለዚህ እንዴት ነው በጅል ነገር የማይመስል ነገር የምትሰሩ ወራዶች? አሁን የመንግስት ስልጣን ተይዞ እንደዚህ አይነት ጉድ ይሰራል፣ እንደዚህ አይነት ነውር ይሰራል። ምድረ ነውረኛ የምታረጉት ቅጣም ባሩ ጠፋችሁ። ሰይጣን እኮ በአካል ቢጠየቅ ወንጀል በመስራት ክፋት በመስራት ብልጽግና ይበልጠኛል ብሎ ነው የሚመሰክር። ብልጽግና ይበልጠኛል ብሎ እኮ ነው የሚመሰክር። ለአራት ለአምስት የሚደፍር መከላከያ፣ ቤተክርስቲያን የሚያቃጥል መከላከያ፣ በመጽሐፍ ቅዱስ ሽንት ቤት የሚጠቀም ከብት መከላከያ፣ ሆዳም ጀነራሎች የምታረጉት ቅጣም ባሩ ሲጠፋችሁ ይሄን ታምር ሰራችሁ። የሰውየው ጉዳት ሳይታያችሁ ፋኖን ለማጠርሸት ብላችሁ እናንተ በሰራችሁት ድራማ ተመልሳችሁ እናንተ መሳቂያ ሆናችሁ። ስለዚህ አበበ ፈንታውና ዋርካው መሬ ወዳጆ ምን እየሰሩ እንደሆነ ያውቋል፣ የዓለም ሕዝብ ያውቋል። አጠራቅሞ አይደለም ወይ ይሄን ጉታቶ መከላከያ ለቀይ መስቀል ያስረከበ? እስኪ አንተ የትኛውን ማርከ ነው ለቀይ መስቀል ያስረከበ? የትኛውን ማርከ እስኪ የትኛውን እንትን ብለህ ነው ትክክለኛ እንትን ከሆንክ እስኪ ለቀይ መስቀል ያስረከበው አንተ እስኪ አንቀዳዳ ተሰብስበህ የራስህን ሚሊሻ አሰልጥነሃል ከፋኖ ማረኩ እያልኩ የምታላዝን መሳቂያ እና የማይሆን ነገር አትዙ። ሰውየውን ጎዳችሁት፣ ልጁ ተጎዳ ልጁ እንጂ የፋኖ እናንተ ስላላችሁ ምንም የሚመጣ ነገር የለም። ያላደረገው ስለሆነ ማለት ነው። ምክንያት ማለት ነው። አርበኛ አበበ ፈንታው የአባቱን ሞት አዝኖ ነው የተቀመጠው። ምንም ያደረገው ነገር የለም። ህጋዊ ስለሆነ ማለት ነው። የሚታገልለትን ዓላማ ስለሚያውቅ። ስለዚህ ማለት አታጭበርበር፣ ምድረ ሌባ አታጭበርበር። አልቆ አክትሞብሃል። ገና ብዙ ታምር ትሰራለህ፣ ይታወቃል እኮ። ይሄ እኮ አጋጣሚ ቪዲዮ ላይ ወጣ እንጂ ብዙ ነገር እኮ ትሰራላችሁ እኮ ብዙ ነገር። ጀነራል እኮ ወሎ ላሊበላ ውስጥ እኮ አንድ ጀነራል እኮ የሆነች ልጅ እኮ ደፍሮ እኮ በነገው ገሎ እኮ ቱፖ ላይ ጥሏታል እኮ። እንደዚህ አይነት ታምር እኮ ተሰርቷል አማራ ላይ ጀነራሉ ማለት ነው። እንደዚህ አይነት ታምር እኮ ተሰርቷል። ስለዚህ የፈለገው ብታጉደፈድፍ ማለት ነው ማንም ስለማይቀበል ነው። ህዝባችን ይጎዳል። በመሃል ህዝባችን ትጠየቃለህ። ደግሞ ነገ እውነት ሀቅ በወጣች ቀን እያንዳንዱ ትጠየቃለህ። አይቀርልህም ስለማይቀርልህ ማለት ነው። ነገ ደግሞ ያንተ እጅ ይቆረጣል። አዎ ያስቆረጥክ ይህንን ነገር ያመቻቸህ የብልጽግና አመራር በሙሉ አይቀርልህም። ከዚህ ውጪ እነ መሬ ወዳጀ እነ አበበ ፈንታው ይሄን ታምር አልሰሩትም። የማረኩትን ቆጥረው ቁስለኛው እንዲታከም ኖርማል አካል የያዘው ወደ ቤተሰቡ እንዲገባ ቆጥረው ለዓለም ለቀይ መስቀል ያስረከቡ ጀግኖች ናቸው። አበበ ፈንታው አባቱ ሲሞት አባቴን የገደሉትን እጄ ልግደል አላለም። ለአማራ የተከፈለ ትግል ነው ብሎ ነው ትግሉን የቀጠለ እና እንደዚህ ልክስክስ የሚሰሩ አመራሮቻችን አይደሉም። አንተ ሆዳም ብልጽግና ተሰብስበህ አንቅርጭጭታም ብቻ